የሚችሉት የአይሁድ ሊቃነ ካህናትና ጻፍት ፈሪሳውያን ጌታ ኢየሱስ እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸው ያጸኑበትና ሰቅሎ ይገሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ምክሩ የተጀመረ ዛሬ አይደለም፣ ሰኞ ዕለት ነው የተጀመረው። ሰኞ ዕለት ተመካከሩና አልተስማሙም። መክሰኞም ደገሙትና አልተስማሙም። ዛሬ በሶስተኛ ቀን በዕለተ ሮብ ግን ምክራቸው ጸንቶላቸዋል ማለት ነው። ግልጽ ነው። እንዴት መግደል እንዳለባችሁ እንዴት መስቀል እንዳለባችሁ ተነጋገሩ ማለት ነው። በዚህ ምዕራፋቸው ጌታችን ኢየሱስ ክርስቶስ እንዴት አድርጎ እንደሚይዙ በጣም ይጨነቁ ነበር። ምክንያቱ ደግሞ በወቅቱ የፋሲካ በዓላቸው ስለሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበረ ሁከት እንዳይፈጠር ከመፍራታቸው የተነሳ ነው ማለት ነው። በዚህ ጭንቀት ሳሉ ነው ደቀ መዛሙርቱ ከመካከል አንዱ የሆነ የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩ 30 ብር ወረታው እንዲከፍሉለት የተነጋገረበት ቀን ነው ማለት ነው። ተመልከቱ። በዚህ ምክር ላይ የተሳተፈ ማን አለ ማለት ነው? ፈሪሳውያን ጻፍ አይሁዶች ብቻ ሳይሆን ማንም አለ ማለት ነው። ይሁዳም አለ ማለት ነው። ይሁዳ ሁለት ናል። አንዱ ይሁዳ የያዕቆብ ወንድም ነው። አንዱ ይሁዳ ጌታን ሸጠ ነው። የአስቆሮንቱ ይሁዳ ይባላል። 30 ብር ጌታን ሸጠ የአስቆሮንቱ ይሁዳ ይባላል። ይሁዳ መልእክት ምን አለ በመጽሐፋችን ላይ? ብዙ ሰው ሳሳታል እሱ ላይ እንዴ ይሁዳ መልእክት ጽፏል እንዴ የሚሉ አሉ። አይደለም። ይሁዳ አንድ ምዕራፍ ጽፏል። የይሁዳ መልእክት ላይ አንድ ምዕራፍ ጽፏል። የትኛው ይሁዳ ነው? የያዕቆብ ወንድም ነው እንጂ ይሄ ጌታን የሸጠ አስቆሮንቱ ይሁዳ የሚባለው እሱ ካዲ ነው። የምን ወንጌል ይጽፋል። ስለዚህ በዛሬ ቀን በአጠቃላይ ምን የተደረገበት ቀን ነው? ምክረ አይሁድ የጸናበት ቀን። አይሁዶች ጌታን ለመሸጥ ጌታን ለመስቀል ለመግደል ተስማምተዋል ማለት ነው። ሰኞ ዕለት አልተስማሙም፣ መክሰኞ ዕለት አልተስማሙም። ለምን ይመስላችኋል? ያን ቀን ያልተስማሙበት ምክንያት አንደኛ ወደፊታቸው የሚጠብቃቸው ፋሲካ ነበረ። ባለ ፋሲካ ይከበራል፣ አይሁዶች ያከብራሉ። በሱ ላይ እንዴት መያዝ አለብን ነው። እሱን ስንይዝ ህዝቡ ሁከት ይፈጥራል። በሱ ትምህርት የተማረኩ ብዙዎች አሉ። በኢየሱስ ክርስቶስ ትምህርት በኢየሱስ ክርስቶስ ትምህርት እሱን የተከተሉ ብዙ ህዝብ አለ። እሱን ስንይዝ በዓላችን ይበላሽብናል፣ ከተማው ትረበሻለች ለማለት ጉባኤያቸው የሆንከን ስብሰባቸው ሰኞና መክሰኞን ተላልፎ መጥቶ ሮብ ደረሰ ማለት ነው። ተመልከቱ። በሮብ ዕለት ለጥያቄያቸው መልስ መስጠት የሚችለው ክርስቶስን ለመግደል ክርስቶስን ለመስቀል ለነሱ መንገድ የሚከፍትላቸው ጌታን ከተከተሉ ውስጥ አንድ ደቀ መዛሙርት አለ። እሱም ይሁዳ ነው። በይሁዳ ልብ ሰይጣን አደረ ይላል። ሰይጣን በልቡ አደረ። ከዛ ሮጠ ሄደና በመሃላቸው ተገኘ። ተመልከቱ። በኋላ ኢየሱስ ክርስቶስን አሳልፎ እንደሚሰጣቸው ምን አደረገ ማለት ተነጋገሩ ማለት ነው። በስንት ብር? 30 ብር። ይሁዳ ብዙ ታሪክ አለ። ወደ ኋላ ታሪኩን ተመልሰን ስናይ ይሁዳ ማለት አባቱ የበደለ አባቱ በነብዩ የተረገመ ነው። አንድ ነብይ መንገድ ላይ ቁጭ ብሎ እያለ የይሁዳ አባት መንገድ እየተላለፈ እንግዲህ ነብይ ይከበራል፣ ትልቅ ሰው ይከበራል አይደል? ትልቅ ሰው ሲያልፍ እንዴት ነው ቀና ብለን ነው
ቆመን ነው ሰውን የምናሳልፈው የይሁዳ አባት ግን ቁጭ ብሎ ይሄ ነብይ ሲያልፍ ዝም አለ ተመልከቱ ያ ነብይ አሁን በዛው ተመልሶ መጣ አሁንም ዝም ብሎ አየ ሳይከብረው ቀረ ማለት ነው ክብር የሚገባ ክብር ስጡ ይላል መጽሐፍ እዛ በኋላ ይሄ ነብይ ለዚህ ሰውዬ ትንቢት ተነበየለት ካንተ የሚወለድ አለ ካንተ የሚወለድ አባቱን የሚገል እናቱን የሚያገባ ፈጣሪን የሚሸጥ ልጅ ነው ካንተ የሚወለድ ብሎ ለዚህ ሰውዬ ትንቢት ተነበየለት ለማን ለይሁዳ አባት ማለት ነው ከዛ በኋላ የይሁዳ አባት ገባና ለማን ተናገረ ለምስቱ ተናገረ ነብዩም ባቆም እንዲህ ብሎኛል ስለዚህ ጥንቃቄ እናድርግ ተባባሉ በአንድ ዕለት ቀን ሰክሮ ገብቶ ይሁዳን ተጸነሰ ከምስቱ ጋር ተገናኘና እዛ በኋላ ይሁዳ አደገ ሲያርገው ጦር መሪ ሆነ ወታደር ሆነ ማለት ነው ይሁዳ ያለበት ሰፈርና አባቱ ያለበት ሰፈር ጦርነት ተነሳ በጦርነት መሃል ሳይቅ ይሁዳ አባቱን ገደለ በመሳሪያ ምስቱ ተጨነቀች ባሏ ስለሞተ ከዛ ሀገሩን ለቃ ተሰደደች ስትሰደድ በጦርነት የተደበላለቀ ህዝብ ነውና ሳያውቀው እናቱን አገባ ከእናቱ ጋር ለረጅም ሰዓት ኖረ ከዛ በኋላ ነገሩን ያነሳል አንድ ቀን አንድ ሁለት ሶስት ብሎ ሲያወሩ እሷ እናቷ እንደሆነች እሱ ልጅ እንደሆነ ታወቁ ከዛ በኋላ ግራ ተጋቡ ምን አደረገች ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝና በዓለም ተሰማ ያስተማረ ነው ምን አደረገች ኢየሱስ ክርስቶስ የሚባል መምህር አለ እሱ ጋር እንድና ንስሐ እንግባ ተባባሉ እናትና ልጅ ሲሄዱ ጌታ ኃጢአታቸው ይቅር ብሎላቸው ንስሐቸውን ተቀብሎ ይሁዳን ከ12ቱ ደቀ መዛሙርት ተጨመረ እናቷን ደግሞ ከ36ቱ ቅዱሳን አንስት ተጨመረ ማለት ነው ኃጢአታቸውን ይቅር ብሎላቸዋል ማለት ነው ይሁዳ ግን አልታመነም እንደውም ይሁዳ አስቸጋሪ ሰው ስለሆነ ተንኮለኛ ሰው ስለሆነ ልቡ ክፋት ስለሚያስብ ሌባ ስለሆነ እንደውም ጌታ ምን አደረገ ገንዘብ ያዥ ያደረገ ሐዋርያት ሙዳይ ምጻት አላቸው ገንዘብ እንዲይዝ ለ120 ቤተሰብ ሁሉም ገንዘብ እንዲይዝ አደረገ ለምን ሌባ ቤት ያስጠብቃሉ አይደለ ለምን ምን ልኛል ከሰረኩልና በታማኝነት ቤቱን ይጠብቃል አይደለ እንዴ ይሁዳ ግን ልታመን አልቻለም ሰውስ ምን ልኛል አላለም ሌብነቱ ስርቆቱ ቀጠለበት ማለት ነው እንግዲህ ትንቢቱ ተፈጸመ ነብዩ የተናገረለትን አባቱን ይገላል እናቱን ያገባል ፈጣሪውን ይሸጣል የተባለው በዛ ልክ ሆነ በ30 ብር ሸጠ 30 ብሩ ከየት መጣ ካላችሁ ንግስት አዜብ ወይ ደግሞ ንግስት ሳባ የምትባል የኢትዮጵያ ንግስት የነበረች የጥበቡ ሰለሞንን ምን ለማየት ሄደች ጥበቡን ለማየት ወዴት ሄደች
አዳምጡ አትጻጻፉ ዝም ብላችሁ ሐሳባችሁ ይሰረቃል ምንም አትጻፉ ከቻላችሁ ምልክቱን ብቻ ሳይሆን እንጂ